ሰላም ሰላም፣ ውድና ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ሁሉ እግዚአብሔር ይጠብቃችሁ። ዛሬ ይዤ የመጣሁት ዳቦ ልጋግር ነው። ዳቦ ደግሞ የሂብስት ማለት ነው፣ የውሃ ዳቦ የመጀመሪያ ቀን ልሞክር ብዬ ነው። ዳቦ ያው ልጋግራለሁ፣ ግን የውሃ ዳቦ ጋግሬ አላውቅም እዚህ ሀገር። እስቲ ዛሬ በትንሹ ልሞክር እና እዚህ ጋር 3 ከግማሽ ዱቄት አለ፣ 3 ከግማሽ ኩባያ ማለት ነው። እዚህ ጋር 3 ማንኪያ ሱከር አለ። የሾርባ ማንኪያ ነው ያደረኩት፣ እኔ ሱከር እወዳለሁ። እዚህ ጋር ካሜራ ወይም እርሾ 1 ማንኪያ አለ፣ የሾርባ ማንኪያ። እዚህ ጋር ጥቁር አዝሙድ 1 የሾርባ ማንኪያ አለ። የሻይ ማንኪያ መጨመር ትችላላችሁ። እኔ ይሄን ብዙ ስለምጠቀም ነው ብዙ ጊዜ 1 ማንኪያ ነው የምጨምረው። እዚህ ጋር በትንሹ ሲኒ ነው፣ ይሄ ትልቅ ሲኒ አይደለም። ዘይት አለ። እዚህ ጋር ጨው አለ። ጨውን የሾርባ ማንኪያ የሻይ ማንኪያ ግማሽ የሚሆን ነው የምጨምረው፣ ትንሽ ነው የምጨምረው እና ይሄ አለ ማለት ነው። እዚህ ጋር ለብ ያለ ውሃ አለ። ውሃ ያው መጠኑን እንትን አለ፣ ሊጡን እያየን መጨመር እንችላለን እና በመጀመሪያ እንደዚህ ትንሽ ውሃ 1 ኩባያ ይሆናል ጨመርኩት። ከዛ በኋላ እርሾ ጨምራለሁ። ሁሉንም ከዛ በኋላ ዘይት ጨምራለሁ። ያው አንድ ላይ ነው ማለት ነው ሁሉንም የምጨምረው። ከዛ ዱቄትን ጨምራለሁ። ዱቄት እንዳይበዛ ብዬ ትንሽ ነው፣ 3 ኩባያ ከግማሽ ነው ዛሬ እየሰራሁ ያለሁት። እና ሌላ ደግሞ ሱከር ጨምራለሁ። ከዛ ጥቁር አዝሙድ ጨምራለሁ እና እዚህ ቤኪንግ ፓውደር ምናምን መጨመርም ትችላላችሁ። ግን እንደዚህ ነው የምጋግረው ዳቦ። እዚህ ጋር ትንሽ ጨው ጨምራለሁ ማለት ነው። እንደፈለጋችሁ እንደ ፍላጎታችሁ መጨመር ትችላላችሁ። ይሄንን አንድ ላይ አቦካለሁ ማለት ነው። ውሃ ካነሳው እየጨመርኩ ማለት ነው። እያየው ውሃ እየጨመርኩ አቦካለሁ። ጨርሻለሁ። እንደዚህ ቆንጆ ሆኗል ሊጡ። በጣም ወፍራምም አይደለም፣ በጣም ቀጭንም አይደለም፣ መካከለኛ ለስለስ ያለው ማለት ነው። እንደዚህ አሁን ይሄንን ሸፍኜ 1 ሰዓት እንደዚህ አስቀምጣለሁ። ለምን እዚህ አሁን በጣም ብርድ ስለሆነ ቶሎ ኩፍ አይልም። ያቺ በጣም አሪፍ ነው። ሙቀት ከሆነ 1 ሰዓት አይፈጅም፣ ቶሎ ነው ኩፍ። አሁን ብርድ ስለሆነ ሸፍኜ 1 ሰዓት ኩፍ እስከሚል ድረስ አስቀምጣለሁ ማለት ነው። አሁን ሊጡ እንደዚህ ኩፍ ብሏል። እዚህ ጋር ደግሞ መጋገሪያ አዘጋጅቻለሁ።
ይሄ ዝብደ ወረቅ ይባላል። ይሄ ወረቀቱን ከስራ አድርጌያለሁ መጋገሪያ ላይ ዘይት አድርጋችሁ እንደውም ማድረግ ትችላላችሁ። እኔ ግን ከስር ዘይት አድርጌ ወረቀቱን እንዲይዝ ብቻ እንደዚህ ወረቀት አድርጋለሁ። ይሄ የኬክ መጋገሪያ ነው። አሁን ሊጡ እንደዚህ ሆኗል እና እዚህ ጋር አድርጌ ትንሽ ኮፍ እስከሚል ድረስ እጠብቃለሁ። ሳይኑ ላይ አድርጌ ማለት ነው። አሁን እዚህ ጋር ሳይኑ ላይ አድርጋለሁ። ትንሽ እጠብቃለሁ ሊጡ እስከ ትንሽ ኮፍ እስከሚል ድረስ። እዚህ ጋር ውሃ ፈልቷል። ብረት ድስቱ ትልቅ ነው። ለምንድን ነው ትንሽ ብረት ድስትም ይበቃ ነበረ ሊጡ ትንሽ ስለሆነ፣ ግን ከስር የሚደረገው ነገር አላገኘውም። እናንተ ብረት የብረት ድስት ትኩስ ነገር ማስቀመጫ ብረት ምናምን ካላችሁ መጠቀም ትችላላችሁ። እኔ ግን አልነበረም። የኔ ድንጋይ ሲፈልግ ራሱ በጣም ቆይቻለሁ። ይሄ ደግሞ የበር ማስደገፊያ ነው። እሱን ሰብስቤ 3 አድርጋለሁ። በጣም ትልልቅ ነው እና በትንሽ ብረት ድስት ውስጥ ስለማይገባ የትልቅ ድንጋይ ለዛ ነው ትልቅ ብረት ድስት ያዘጋጀሁት ማለት ነው። አሁን ሊጡን አስቀምጣለሁ። እንደዚህ ቁጭ አድርጋለሁ። ድንጋይ ራሱ እኩል አይደለም፣ ምንም ማድረግ አልችልም። ብረት ድስቱ ራሱ ትልቅ ነው። ይህንን ቢያቅ ኖሮ እኔ በዛ አድርጌ ጋግር ነበረ፣ ግን በትንሹ አደርጋለሁ ብዬ ድንጋይ አጣው ማለት ነው። ስለዚህ እንደውም አሪፍ ነው፣ ምንም አይለው። እስከ መጨረሻ ደግሞ በኋላ አሳያችኋለሁ። አሁን ያው እስከ እኔ 45 ደቂቃ ቆይቻለሁ። እዚህ ጋር ከላዩ ላይ ያረኩት መቆጫ ነው። በጣም ወፍራም ነው። እንደዚህ እንዲይዝ ማለት ነው። ሊጡ ይወጣል ብዬ ነበረ። ይኸው በልክ ቆንጆ ሆኖ እስቲ በዚህ እናያለን። በስሏል። እስቲ በትልቁ እናያለን እስከ ውስጥ ድረስ። ምንም የለም ማለት ነው። ስለዚህ በስሏል። አሁን እሳቱን አጠፋለሁ ማለት ነው። እዚህ ጋር አውጥቻለሁ። አውጥቼ 2 ሰዓት ያህል ጠብቄያለሁ እንዲቀዘቅዝ። ይሄ ማታ ነው። ያው ጠዋት መቅረስ ነበረብኝ ግን አስችልም ስለኝ አሁን ራሱ መቅረስ ጀመርኩት ማለት ነው። ለማየት ለመብላት ፈልጌ ማለት ነው። ከ30 ደቂቃ በላይ ራሱ ይበቃል። እኔ ግን እስከ 45 ደቂቃ ቆይቻለሁ። እንደዚህ ሆነ ግን ቆንጆ ነው። ለጠዋት ቢሆን ደግሞ የበለጠው ቅዝቅዝ ስል በጣም አሪፍ ነበረ። እኔ ግን ብዙም አልቀዘቀዘም፣ ግን አሪፍ ነው። ሽታ ራሱ የጥቁር አዝሙዱ በጣም ደስ የሚል ሽታ ነው ያለው። እዚህ ጋር ካሜራ ፊት ለፊት ተገልብጦ እንትን ብሏል። እጄ ያው በቀኝ ነው የሚሰራው፣ ግራ አስመስሏል። ቆንጆ ዳቦ ነው የጋገርኩት። ውስጡ ራሱ ሶፍት ነው የሚመስለው። እዚህ ጋር የካሜራ ጥራት የለም እንጂ ማታ ስለሆነ የማድ ቤቱ ማብራት ደግሞ ጥራት የለም እና በጣም ቆንጆ ዳቦ ነው። ውስጡ ሶፍት ነው፣ አሪፍ የሚጣፍጥ ያችሁ እና እንደዚህ ሰርታችሁ ብሎ እላችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ኮሜንት ላይ አስተያየት ጻፉ። አመሰግናለሁ። መልካም
ጊዜ ይሁንላችሁ። ተባረኩ።